ያችን ትንባው ሊያጨስ ፈለገ። ክብሪት አጣ ግንዱ ጋር ማለት ነው። ሲያስበው እንትን ነው እሳት ነው የመሰለው። እዛው ፌንት ውድቅ አንበሳ ሲል ነው እዛ ፌንት ወደቀ። ትንሹ ማለት ነው ቀድሚያ የሄደው እንደው አንበሳ አይን ሊለኩስ ነበር አይደል ሲጋራ። እስኪ እንደው የሱን ሰውዬ ታሪክ ንገሪኝ። እንደው በጣም የሚገርም ነው የሰውዬ ታሪክ። እሱማ አጎቴ ነውና ገበያችን ሩቅ ነው። የ3 ሰዓት መንገድ ሄዳ ነው የምትሄደው። ከዛ ሁሌ ገበያ ሲሄዱ እነሱ ማርም ቢሆን ሽጦ የሸጡትን ነገር ሽጦ መጠጥ ጠጥቶ አረቄ ነው የሚጠጡት። አረቄያቸውን ጠጥቶ ሞቅ ብላችሁ ነው ከገበያ ከዛ ራሱ ሲወጡ ከመጠጥ ቤት ልክ 1 ሰዓት ምናምን ሲሆን ነው የሚወጡት። መሽቷል። ደን አለ። ወደ ቤት ለመድረስ መንገዱ በደኑ መሃል ነው የሚወስድ። ይሄዱ ያለ ስጋራ ያቆም በዛን ሰዓት ስጋራ ሳይሆን ትንባው አለ። ቤታቸው ጀርባ ይተክላሉ። ያችን ትንባው በወረቀት ጥቅልል አድርገው ነው የሚያጨሱት እና ትንባውን ጥቅልል አድርገው ኪስ ውስጥ ነበረችና ያችን ትንባው ሊያጨስ ፈለገ። ክብሪት አጣ። መሽቷል። ቢያንስ በግምት 3 ሰዓት ይሆናል ነው ያሉት። እነሱ ናቸው ያሉት እንግዲህ ግምት 3 ሰዓት ይሆናል። 2 አጎቶቼ ናቸው። አንዱ ታላቅ ነው፣ አንዱ ታናሽ ነው። እየጨፈሩ ነው የሚሄዱት አስፋልቱ ላይ ማለት ነው። እና ወደ ደኑ ውስጥ ሲገቡ 2 አንበሶች ተኝተዋል። ከዛ እንደዚህ ዞር ብሎ በስካር አይኑ ነው ያየ። እንግዲህ አይናቸውን ሲያይ ግንዱ ስር እሳት ያለ ነው የመሰለው። እዛ ያችን ትንባውን ጥቅልል ያለችውን ይዞ ሊለኩስ ይሄዳል ግንዱ ጋር ማለት ነው። ሲያስበው እንትን ነው እሳት ነው የመሰለው። ጫካ ውስጥ እሳት የተቀጣጠለ ግንዱ ጋር እሳት ያለ ነው የመሰለው። እና ከዛ ሲሄድ አይኑ ጋር ሊለኩስ እንዲሄድ አይኑን ጭልም ያደርግበት ይሆን ብቻ ምን እንደሆነ አያውቅም። እሱ እንግዲህ ሰክሮ ስለነበረ ማለት ነው። እዛው ፌንት ውድቅ አንበሳ ሲል ነው ከዛ ፌንት ሰሩ ወደቀ። ትንሹ ማለት ነው ቀድሚያ የሄደው። ከዛ በኋላ ያኛው እዛ ወደቀ። ይሄኛው ደግሞ ምን ሆኖ ነው ወንድሜ ለምንድን ነው የማያመጣልህ አንተ ትንባውን አንጣለኝ ይለዋል። እሱ እዛ ወድቋል። እየተሳደበ በስካር መንፈሱ እዛ ሲሄድ እንደዚህ ነካ ነካ ያደርገዋል። የአንበሳ ጭራ ነው። አንበሳው እዛው ትኝት አለ አጠገቡ ቁጭ ነው ያለ። ያዛ ወድቋል በድንጋጤ ማለት ነው። ከዛ በኋላ እዛው እንቅልፍ ይወስዳል። ያኛው የሚደነግጥና አሁንም ፌንት ይሰራል ትልቁ። ከዛ ሁለቱም እዛው ተኙ። አንበሳው ከዛ ራቅ ብሎ ወደ ጫካ ትንሽ ገባ ብሎ አጠገባቸው ቁጭ ብሎ ይጠብቃቸዋል አሉ። ደኑን የሚጠብቁት እንትን አለ። ይሄ የአለሙዲን እንትን ነው ደኑ ማለት ነው። ጽድ ምናምን የተተከለ ግራቢላ የሚባል አለ የተተከለ ማለት ነው። እና የሚጠብቁት ጥበቃዎቹ 12 ሰዓት ሳይሞላ ነው የሚዞሩት። ሲዞሩ ሁለቱ እዛ ተኝቷል። ከዛ ነካ ነካ ያደርጋል። ማንም የሚነቃ ሰው የለም። ያኛው እሪ ጮኸ ጥበቃው ማለት ነው ደኑን የሚጠብቅ። ህዝብ ተሰበሰበ። ሲሰበሰብ ጃጎቶቼ ማለት ነው። ከዛ ህዝብ ወጥቶ እንደ ቃሬዛ እንደዚህ ተሸክሞ ልክ ሰው ተሰብስቦ ሲመጣ አንበሳው ሄዳሉ። ሲጠብቅ ነው ያደራሉ አንበሳው ማለት ነው። እና ሌላ ነገር ሌላ እንስሳ እንዳይተናኮል ይሁን ምን እንደሆነ አላውቅም። ብቻ በሁለተኛ ቀን ነው የነቁት እነሱ ማለት ነው። ቤት ወስዷቸው ቤት ወስዷቸው ከዛ በኋላ በቃ ሁለተኛ ቀን ነው እንትን ራሳቸውን በደንብ እያወቁ የመጡት። በድንጋጤ በጣም ደንግጠው ምን እንደሆነ አይታወቅም። ከዛ በኋላ በቃ ከአንበሳ አይን ሲጋራ የለኮሰው እኔ ነኝ ጀግናው ይላል። ሰክሮ ነው ሊለኩስ የሄደው። እኔ ጀግና ነኝ እኔ እንትን ሄዶ ነበረ። ያ 17 ዓመት ነው ኤርትራ ጦርነት ጊዜ የተዋጋ ማለት ነው። አጎቴ ትንሹ እኔ ጀግናው ኤርትራ ራሱ እጄ ሲዋጋ አልፈራውም። 17 ዓመት ቆይቼ እዛ ያልወደቁት በአንበሳ አይን በትንባው ምክንያት ልውደቅ እንደ እያለ ከዛ እሱ እንደዚህ ይፎክርብን ነበር አጎቴ ማለት ነው። ለዘላለም